ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በእንዲህ አይነት ትምህርት ከተገናኘን ረጅም ጊዜ ሆኖናል። ከዚህ በኋላ ከፍቅር ግንኙነት ጋር ባሉ ትምህርቶች ሰፋ ባሉና በተሻለ መንገድ የምንወያይ ጠቃሚ ሀሳቦችና ምክሮችን የማጋራችሁ ይሆናል። ከዚህ በፊት በሰራኋቸው ትምህርቶችና ቪዲዮዎች ብዙዎቻችሁ እንደተጠቀማችሁበት፣ እንዳገዛችሁና ራሳችሁን ማነጽ መገንባት እንድትችሉ እንደረዳችሁ ኮመንት ላይ አንብቤ ያለውኝ። ጥቂት ከማይባሉ ሰዎችም በቀጥታ በመልእክትና በተለያዩ መንገድ ሀሳቦችና መረጃዎችን አግኝቻለሁ። አሁንም በተሻለ መንገድ ከፍቅር ግንኙነት ጋር ጠቃሚ ሀሳቦችና ምክሮችን የማካፍላችሁናል። እንደ ሁልጊዜውም እነዚህን ትምህርቶች ለሁሉም ሴቶች ማጋራታችሁን አትዘንጉ። እነዚህን ትምህርት ወደ እናንተ ይዤ ስመጣ በርካታ ሰዓታትን ፈጅቼ ለእናንተ በሚስማማ በሚመች መንገድ አዘጋጅቼ ነውና ትምህርቱ ደግሞ ብዙ ሰው ጋር እንዲደርስ ማድረጋችሁን አትዘንጉ። በገንዘብ የማይተመን ህይወታችሁን፣ የፍቅር ህይወታችሁን፣ ራሳችሁን ማየት መመልከት እንድትችሉ የሚረዳችሁን ሀሳቦችና ምክሮችን ወደ እናንተ ይዤ እመጣላችሁ። በዚህ ትምህርት ላይ የምንመለከተው በፍቅር ግንኙነት ውስጥ ያለች አንድ ሴት ልጅ ተቃራኒ ጾታ ቸል ሲላት፣ ጣል ጣል ሲያደርጋት ፈጽሞ ልታደርጋቸው የማይገቡ 3 ባህሪያትና ድርጊቶች፣ ተግባራት እንደምንመለከተው። የመጀመሪያው አንድ ሴት ልጅ በፍቅር ግንኙነት ውስጥ ያለች ተቃራኒ ጾታ ጣል ጣል ሲያደርጋት፣ ቸል ሲላት ልታደርግ የማይገባው ያልቆረጠ ግን የቆረጠ የሚመስል ውሳኔን ከመወሰን መጠንቀቅ ነው። ይህ ምን አይነት ውሳኔ ነው? ያልቆረጠ ግን የቆረጠ የሚመስል ውሳኔ ምን አይነት ውሳኔ ነው? በፍቅር ግንኙነት ውስጥ ተቃራኒ ጾታው ቸል ሲላት ለጊዜው እሷም ተቃራኒ ጾታን ቸል በማለት ስትተዊው፣ ስትርቂው፣ ዝም ስትዩ፣ ችላ ችላ ስትዩ እየሮጠ ይመጣል ከሚል ግንዛቤና አስተሳሰብ ተቃራኒ ጾታው ከልቧ ሲያወጣ ወስና የፍቅር ግንኙነት አይበጀኝም አይጠቅመኝም ብላ ውሳኔ ላይ ሳትደርስ ለጊዜውም ከፍቅር ግንኙነቱ ራሷን ማግለል። ይህ አይነት ማይንድ ጌም ወይም ደግሞ የጭንቅላት ጨዋታ ጊዜያዊ መፍትሄን ሊሰጥሽ ይችላል እንጂ ዘለቄታዊ መፍትሄ ሊሆን አይችልም። እንዲህ አይነት ባህሪና እንዲህ አይነት የጭንቅላት ጨዋታ እድሜሽን፣ ወጣትነትሽን፣ ራስሽን ሊያሳጣሽ ይችላል። ከዛም በተጨማሪ ከተቃራኒ ጾታ ቶክሲክ የሆነ እንዲህ አይነት ባህሪን እንድትካፈይም ሊያስገድድሽ ይችላል። ተቃራኒ ጾታ ቸል ያለሽ፣ አንቺም ቸል ያልሽው በእንዲህ አይነት ስትመጡ፣ ስትመለሱ፣ ስትሄዱ በእንዲህ አይነት ሁኔታ ውስጥ ተቃራኒ ጾታ ምናልባትም እየሄደ በሚመጣበት ጊዜያቶች ውስጥ ሌሎች ተመሳሳይ የሆኑ የፍቅር ህይወቶችን እየጀመረ እያቋረጠ ከሌሎች ሴቶች ጋርም ተመሳሳይ የሆነ ፍቅርን እያዳበረና እየገነባ ያለበት ሁኔታ ሊሆን ይችላል። ድንገት አንድ ቀን ላይ አንቺ ከልብሽ ባልወሰንሽበት ለጊዜውም ችላ ብለሽው ራስሽን እየሸነገልሽ ከዚህ ፍቅር ግንኙነት ወጥቻለሁ እያልሽ ግን ካሁን መልእክት ላከልኝ፣ ካሁን ደወለልኝ በሚል አይነት ስሜት ውስጥ እያለሽ ያኛው ተቃራኒ ጾታ ግን ሙሉ በሙሉ ወስኖ ይህ ፍቅር ግንኙነት እዚህ ጋር መቆም አለበት ይብቃን የሚል ውሳኔና እንዲህ አይነት ሀሳብን ያመጣና እንዲህ አይነት ሁኔታን የነገረሽ ወቅት ላይ ከምታስቢው በላይ በአካልም በስነ አእምሮም ትጎጃለሽ። የማይመጣን ባስ መጠበቅ፣ መጥቶም ቆሞ የማያሳፍርሽን ባስ መጠበቅ እድሜን፣ ጊዜን፣ ወጣትነትን ማባከን ነውና ከእንዲህ አይነት ሽንገላ ራስን ከማታለል ውሳኔ የሚመስል ውሳኔ ካልሆነ ድርጊትና ባህሪ ራስሽን አድኜ። ሁለተኛው ተቃራኒ ጾታ ቸል ሲልሽ፣ ጣል ጣል ሲያደርግሽ ራስን ከመውቀስ አባዜ ልትወጪ፣ ከእንዲህ አይነት አስተሳሰብና ግንዛቤ ልትቆጠቢ ይገባል። በፍቅር ግንኙነት ውስጥ ያለ በተደጋጋሚ ራስን የመውቀስ አባዜ ራስን የማጣት አንዱ መገለጫ ሊሆን ይችላል። በፍቅር ግንኙነት ውስጥ ተቃራኒ ጾታ ለእንዲህ አይነት ባህሪ የሚገፋፋሽና በሚፈጠሩ ሁኔታዎች፣ ግጭቶች፣ አለመግባባቶች ወቅት ሁል ጊዜ አንቺን የመውቀስ፣ አንቺ ራስሽን እንድትወቅሺ መንገዶችን የሚከፍት ከሆነ ይህ ቶክሲክ እጅግ መርዛማ አስተሳሰብ ወይም ባህሪ ነው። ራስን የመውቀስ አባዜ እንዲህ አይነት ባህሪ አንድ ሴት ልጅ እየተጠናወታት በሚመጣበት ወቅት ተቃራኒ ጾታ በግልጽ እያሳያት ያለውን ቀይ መስመሮችና
ተገቢ ያልሆኑ ሌሎች ሰዎች በቀላሉ የሚገነዘቧቸውን ግልጽ የሆነ ባህሪ እንኳን ማየት እንዳትቺ እንድትታወሪ ሊያደርግሽ ይችላል። ራሷን የመውቀስ አባዜ ውስጥ የገባች ሴት ልጅ በቀላሉ ወንድ ልጅ ለሚፈልገው ዓላማና ለሚፈልገው ተግባር እንደ መጠቀሚያ ሊያደርጋት ይችላል። ራስን የመውቀስ አባዜ ውስጥ ከሚከቱ ከተለመዱ ባህሪያት ወይም ደግሞ ፍርሃቶች መካከል አንዱ ብናገረው እንደዚህ ብለው እያደረክ ያለው ነገር ትክክል አይደለም ብለው አጠዋለሁ ወይም ደግሞ ይተወኛል የሚል ፍርሃት ነው። ሶስተኛው አንድ ሴት ልጅ በፍቅር ግንኙነት ውስጥ ተቃራኒ ጾታ ጣል ጣል ሲያደርጋት፣ ቸል ቸል ሲላት፣ ሲጣስ ኮንሲኬንስ የሌለው ባውንደሪ ወይም ድንበርን ከማበጀት ተቆጠቢ። ድንበር ማበጀትሽ አንደኛው ዓላማና ግቡ ለራስሽ ያለሽን ዋጋ፣ ለራስሽ ያለሽን አክብሮትና ቦታ ተቃራኒ ጾታ እንዲያውቅ እንዲገነዘበው ነው። በመጣሱ ይህ ድንበር በመገፋቱ ምንም አይነት መልስ የማትሰጪ ከሆነ አጠዋለሁ በሚል ፍርሃት ዝምታን የምትመርጪ ከሆነ የአይነት ባህሪ ተቃራኒ ጾታ ጋር በእጅ የያዙት ወርቅ እንደ መዳብ አይነት ስሜትና እምነትን ሊፈጥር፣ ሊያዳብር፣ ሊያሳድግ ይችላል። በፍቅር ግንኙነት ውስጥ ያለች አንድ ሴት ልጅ ልትገነዘበው ወይም ደግሞ ልታውቀው የሚገባው ዋነኛውና መሰረታዊ ነገር የፍቅር ግንኙነት ሊቋረጥ ይችላል። የተመሰረተ የፍቅር ግንኙነት ሁሉ ወደ ትዳር ይሄዳል ማለት አይደለም። መጀመሪያ ይህን አእምሮሽ ላይ ልትስ ይገባል። አንድ ሴት ወደ ፍቅር ግንኙነት ስትገባ እጋጫለሁ እጣላለሁ ብላ አትገባም። ነገር ግን የፍቅር ግንኙነትና ትዳርን ለይቶ መመልከት አስፈላጊ ነው። አንድ ትዳር ውስጥ ያለች ሴትና የፍቅር ግንኙነት ውስጥ ያለች ሴት ያሉበት ህይወትና ማንነት ከፍተኛ ልዩነት አለው። አንድ ሴት የፍቅር ግንኙነቷ ተቋረጠ አልሰመረም ማለት ያለ መጨረሻ ነው ማለት አይደለም። በዓለማችን ላይ ከሚመሰረቱ የፍቅር ግንኙነቶች እስከ 60-70% ሳይቋጩ ወደ ትዳር ሳይሄዱ ይፈርሳሉ። ወደ ትዳር ሳይሄዱ ለመፍረሳቸው ግን አንደኛውና ዋነኛው ምክንያት በፍቅር ግንኙነት ውስጥ ወሲብን መጀመር ወይም ወሲብን መፍቀድ ነው። በፍቅር ግንኙነት ውስጥ የሚስትነት ባህሪን ስታንጸባርቅ የነበረች ሴት በትክክልም ለግለሰቡ ሚስት የመሆን እድሏና ሁኔታዋ አነስተኛና ዝቅተኛ ነው። እነዚህን 3 ባህሪያትና ተግባራት ከመተግበር በፍቅር ግንኙነት ውስጥ ከማንጸባረቅ ተቆጠቢ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በምን አይነት ዙሪያ ቪዲዮ ብሰራላችሁ ትፈልጋላችሁ? ኮመንት ላይ ብታስቀምጡልኝ በዚያ ዙሪያ ጠቃሚ ሀሳቦችና ምክሮችን ይዤላችሁ መመጣ ይሆናል። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ